ከነዚህ ከሶስቱ ማን ቆንጆ ነው? እኔ ኤቢሲ ብዬ አስመርጣችኋለሁ። እናንተ መልሳችሁን ኮመንት ላይ ታስቀምጣላችሁ። ጄሪ በአፍላ ፍቅር ዋናውን ቦታ የምትይዝ ቆንጆዋና አሪፏ ተዋናይ ናት። በጣም ቀበጥ ለፍላፊ ብቻ የማትሆነው ነገር የለም። እሷን የምትመርጡ ከሆነ ኮመንት ላይ ብላችሁ ጻፉ። ሄቨን ደግሞ በተቃራኒው ዝምተኛ፣ ፈሪ፣ ጸባይኛ ናት። ከጄሪ ጋር ምናቸውም አይመሳሰልም፣ ግን ጓደኛሞች ናቸው። ሁለቱም ግን አንድ ላይ በጣም ነው የሚያምሩት። እሷም ታምራለች የምትሉ ከሆነ ኮመንት ላይ ብላችሁ ጻፉ። ቹቻ አስቂኝ፣ እብድ፣ ደስ የምትልና በጣም ብዙ ሰው ተስማምቶ የሚወዳት እንቁ የአፍላ ፍቅር ተዋናይ ነች። እሷ ተነካሽ ማለት አፍላ ፍቅር ተበጠበጠ ማለት ነው። እሷን የምትመርጡ ከሆነ ደግሞ ኮመንት ላይ ብላችሁ ጻፉ። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቀጣይ ደግሞ በማን ትሰራላችሁ? እኔ የእናንተን ኮመንት ማንበብ ብቻ ነው የሚጠበቅብኝ።